በመጀመሪያ ቪዲዮ የሀን እስከ ረ ያሉትን ፊደሎች እንዴት መቁጠር እንዳለብን ለጀማሪ ተማሪዎች እና አማርኛ ቋንቋ መማር ለምትፈልጉ ይህ ቪዲዮ ይሆናችኋል። ከመጀመሪያው ሀ፣ ለ፣ ሀ፣ መ፣ ሰ፣ ረ እነዚህ ዋና ፊደሎች ናቸው። የእነዚህን ቤተሰቦች እንዴት መቁጠር እንዳለባቸው አሳያችኋለሁ። እናንተ ተከታተሉ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። አሁን ደግሞ እነዚህን ወደ አግድም ስንቆጥር እንደዚህ እንቆጥራለን። ወደ ታች ደግሞ ስንቆጥር ከመጀመሪያው ላይ ሀ፣ ለ፣ ሀ፣ መ፣ ሰ፣ ረ። ሁለተኛው ላይ የሚገኙት ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሩ። ሄ፣ ሊ፣ ሂ፣ ሚ፣ ሲ፣ ሪ። አራተኛው ላይ ሀ፣ ላ፣ ሀ፣ ማ፣ ሳ፣ ራ። ሄ፣ ሌ፣ ሄ፣ ሜ፣ ሴ፣ ሬ። ህ፣ ል፣ ህ፣ ም፣ ስ፣ ር። ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ። ስለዚህ እነዚህ 6 የሚደርሱ ፊደሎችን እንደዚሁ መቁጠር እንችላለን። የመጀመሪያ ቪዲዮ ነው። በቀጣዩ እንዲደርሳችሁ ቻናሉን ሰብስክራይብ እና ላይክ ማድረግ አትርሱ። ከዛ በተጨማሪ ፊደሎቹን እንዴት መለየት እንዳለባቸው እዚህ ላይ በግልጽ ሁለተኛ ፊደሎች ሁሉም ከጎን ቅጽል አለባቸው ማለት ነው። ሶስተኛ ፊደሎች ሁሉም ጫማ አለባቸው። ጫማ። ሶስተኛ እግር የሌላቸው እግር አላቸው። ሀ 2 እግር እና 3 እግር ያላቸው በግራ በኩል እግራቸው አጭር ነው ማለት ነው። አምስተኛ ፊደል ሁሉም ቀለበት አላቸው። ለቀለበታቸው ትለዩዋቸዋላችሁ ማለት ነው።
6ኛ ላይ ዚግዛግ ነው በብዛት እና ህዝባር ነገር ይጠቀማሉ። 7ኛ ፊደል ላይ በቀኝ በኩል አጭር ከሆነ እንደ ሆ እና ከላይ ደግሞ ቀለበት ካለው 7ኛ ፊደል ነው ማለት ነው። በቀጣዩ እስክንገናኝ ሰላም።